እንዴት እንደምወድሽ እኮ አንቺን ከመውደዴ ብዛት አብሬሽ ስሆን ሰዓት ይሮጥብሃል። ቶሎ ቶሎ ይረበኛል። ሰው ሲያፈቅር ምግብ እንደሚዘጋው ነበር ማውቀው። ከልብ ሲያፈቅሩ ነዋ። እኔ እኮ ከሆዴ ነው ያፈቀርኩሽ። ከሆድ ማፍቀር ይቻላል እንዴ? ተፈቃሪዋ ሴት ተራ ከሆነች ትንሽ ልብ ይበቃታል። እንደ አንቺ ልዩ ሴት ስትሆን ግን ሰፊ ቦታ ያስፈልጋታል። ሰፊ ቦታ የት ነው? ሆድ ከሀገር ይሰፋል የተባለው ዝም ብሎ እንዳይመስልሽ። ታዲያ የ100 ብር ቸኮሌት ለመግዛት የ200 ብር ጉልበት ታባክናለህ። ጉልበት ቢባክን በምግብ ይተካል። 100 ብር ብሄድ በምን ይተካል? በስራ። ታዲያ ሰርተሻቤ? እኔ እኮ የቸኮሌት አሰራር ስለማላቅ ነው። አገዛልኝም? አልገዛልሽም። እዲ እንደውም 2 ነው መገዛልሽ። እንዴት ባንዴ ሐሳብን ቀየርክ? ከመሬት ተነስተማ አይደለም። ልክ ነሽ። ከሰመሽ ተነስቼ ነው። ገባኝ። እንደውም 200 ያዋጣኝ 500 ጨምርልኝ። እንዴ 700 ብር? አዎ ሳምንቱ ሙሉ ሰው ማስቸገር አልፈልግም። ደግሞ ሰርተሽ ቢያርከው ራስና ይሄን ዳይት የሚባል ልጅ እንዴት ነው መገላገለው? እንደ ጎልያድ ፊት ለፊት ባለመጋፈጥ። እረፍ። ሃይ ምንድን ነው የሰጠችህ? ስልክ ቁጥር ነው። አንቺ ገና ልጅ አይደለሽ? ተረጋጊ። ለመረጋጋት ደግሞ ቸኮሌት ጥሩ ነው። ቢበት ታውቂኛለሽ? መርሳት ጀመርክ እንዴ ዴቭ? ታውቃለሽ ማለት ነው። ጠዋት ላይ ለቲ ስልክ ቁጥር እንድሰጣት የኔ ወረቀት ሰጠኝ ነበር። መልሽለት ብላኝ ነው። አንቺ እናቴ ትሙት፣ ይሄ የኔ ስልክ ቁጥር አይደለም። አውቃለሁ። ቀልብሽን አረጋጊ፣ ለመጪው እንዳትሰጊ።